የዛሬው ባለ ታሪካችን ወይ ደግሞ የሱ ታሪክ ሼር የምናደርገው ሄንሪ ፎርድ ይባላል። ብዙም አልነግራችሁም፣ አሁን ስንገባበት ብለን ሰማላችሁ ብለን ተስፋ አደርጋለሁ። ጊዜያችሁ ወይስ ሳላረግ ወደሚቀጥለው አቅራቢያችን እንሂድ። ቻው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ የምናወራው ስለ አንድ ጠንካራ አቋም ስላለው ሰው ነው። አይቻልም የሚለውን ቃል የማይወድ ነው። ዛሬ የምናወራው ስለ ሄንሪ ፎርድ ነው። ብዙዎቻችን ፎርድን የምናውቀው በመኪና ስሙ ነው፣ ግን የዚህ ሰው ታሪክ ከመኪና በላይ ነው። ፎርድ ማለት ገበሬ ሆኖ ተወልዶ በዓለም ላይ ያሉ ሰዎችን የጉዞ መንገድ የቀየረ፣ የድሆችን ሕይወት ያቀለለ፣ አወዛጋቢም የሚባል ሰው ነበር። ሄንሪ ፎርድ የተወለደው በ1863 በሚቺጋን ገጠር ውስጥ ነው። ቤተሰቦቹ ገበሬዎች የነበሩ ሲሆን አባቱ ሄንሪን የእርሻ ስራ እንዲወርስ ወይም እንዲሰራ ይፈልግ ነበር። ነገር ግን ሄንሪ ከልጅነቱ ጀምሮ የሚወደው የእርሻ ስራ ሳይሆን የብረት እቃዎችን መፈታታት ነበር። ሄንሪ ገና በ12 ዓመቱ ለመጀመሪያ ጊዜ በከሰል የሚሰራ የእንፋሎት ሞተር መንገድ ላይ ሲሄድ አየ። ያኔ ነው ለምን ፈረስ መኪናን ይጎትታል፣ ለምን መኪናው ራሱ አይሄድም ብሎ ማሰብ የጀመረው። በዛ እድሜው የኪስ ሰዓቶችን የመጠገን ልዩ ችሎታ ነበረው። ጎረቤቶቹ ያኛው የፎርድ ልጅ ሰዓት ጠጋኝ ነው ይሉ ነበር። በ16 ዓመቱ አባቱን ጥሎ ወደ ዲትሮይት ከተማ ሄደ። አላማውም አንድ ነበር፣ መካኒክ መሆን። ፎርድ ወደ ስኬት በቀጥታ አልሄደም። መጀመሪያ ዲትሮይት አውቶሞቢል ካምፓኒ የሚባል ድርጅት አቋቋመ። ነገር ግን አልተሳካለትም። መኪናዎቹ ውድና ጥራት የሌላቸው በመሆናቸው ድርጅቱ ከሰረ። ሄንሪ ግን ተስፋ አልቆረጠም። ሁለተኛም ድርጅት መሰረተ። እሱም አልሆነም። ባለሀብቶች ይህ ሰው አይሆንለትም በማለት ጥለውት ሄዱ። ሄንሪ በቤቱ ጋራዥ ውስጥ ሌትና ቀን ይለፋ ነበር። ባለቤቱ ክላራም ታግዘው ነበር። በመጨረሻም በ1903 ፎርድ ሞተር ካምፓኒን መሰረተ። ይህኛው ሙከራ ዓለምን የሚቀይር ነበር። ከፎርድ በፊት መኪና የሀብታሞች ብቻ መገልገያ ነበር። ሄንሪ እኔ ለብዙሃን የሚሆን መኪና ሰራለሁ በማለት በ1908 ታዋቂውን ሞዴል ቲ አመረተ። ይህ መኪና ቀላል፣ ጠንካራና ርካሽ ነበር። ፎርድ አሴምብሊ ላይን የተባለውን የአሰራር ዘዴ ፈጠረ። ይህ ማለት ሰራተኞች ሳይንቀሳቀሱ መኪናው በእነሱ ፊት እያለፈ እያንዳንዱ ሰው አንድ ስራ ብቻ ይሰራል ማለት ነው። በዚህም መኪና የማምረት ፍጥነትና ዋጋ በከፍተኛ ሁኔታ ቀነሰ። በ1914 ለሰራተኞቹ በቀን $5 መክፈል ጀመረ። ያኔ የክፍያ የሌሎች ፋብሪካዎች ዋጋ እጥፍ በመሆኑ የሚሰራውን መኪና ሰራተኞቹ መግዛት መቻል አለባቸው የሚል አስተሳሰብ ነበር። ይህ ውሳኔውም በአሜሪካ መካከለኛውን የህብረተሰብ ክፍል ወይም ሚድል ክላስ እንዲፈጠር አድርጓል። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሷችሁ ከፈለጉ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።